በአዳዲስ መድኃኒቶችና የሕክምና ቁሳቁሶች ባዛር ላይ እድሜ የሚያረዝም መድኃኒት አግኝቻለሁ ባዩ ሰው ጮሆ እያስተዋወቀ ነው። ለመድኃኒቱ እድሜ ማርዘም ማረጋገጫው እኔ ነኝ። መድኃኒቱን በየቀኑ ነው የምወስደው። አሁን 300 ዓመቴ ነው፣ ግን አልመስልም፣ ወጣት ነኝ። የሰውየውን አባባል የተጠራጠሩ አንድ አረጋዊ ወደ ሰውየው ረዳት ወደ ሙላ ናስሩዲን ቀረብ ብለው ጠየቁ። እውን ይሄ ሰው 300 ዓመቱ ነው? እርግጠኛ አይደለሁም አለ ሙላ ናስሩዲን ትከሻውን እየሰበቀ። እኔ ራሴ እሱ ጋር መስራት ከጀመርኩ 180 ዓመት ቢሆነኝ ነው። ዶክተር ሙላ ናስሩዲን። ሰውየው ሚስቱ ለቀዶ ጥገና ሕክምና ገብታ ውጪ በጭንቀት እየጠበቀ ነው። ይንቆራጠጣል። የቀዶ ጥገና ሐኪሙ ዶክተር ሙላ ናስሩዲን ድንገት ከቀዶ ሕክምናው ክፍል ወጣና የወይን መክፈቻ ቀብሉኝ አለ። ሰጡት። ይዞ ገባ። ከጥቂት ደቂቃዎች በኋላ ዶክተር ሙላ ናስሩዲን እንደገና አንገታቸውን አስግገው ከቀዶ ሕክምናው ክፍል አወጡና እስኪ ባካችሁ ሳንጃ ነገር አቀብሉኝ፣ ረዘም ያለ ሳንጃ ቶሎ በሉ ሲሉ ተጣሩ። አንድ ነርስ ረዘም ያለ ሳንጃ አቀበላቸው። አሁንም ከ10 ደቂቃ በኋላ የዶክተር ሙላ ናስሩዲን ጭንቅላት ከቀዶ ጥገናው ክፍል ወጥቶ ታየ። እስኪ መዶሻና ብረት ብጤ ስጡኝ ቶሎ በሉ። ይሄኔ የሚስቱ ነገር አስጨንቆት ውጪ በጭንቀት የሚንቆራጠጠው ባል ጉዳዩን ታግሶ ማለፍ አልቻለም። እንዴ ዶክተር አለ ሰውየው ጮሆ፣ ምን እየተካሄደ ነው? ሚስቴ ደህና አይደለችም እንዴ? ሚስቴ ምን እያደረጓት ነው? እስቲ አፍህን ዝጋ አሉ ዶክተር ሙላ ናስሩዲን ጭንቅላታቸውን ከቀዶ ጥገናው ክፍል አስግገው እንዳወጡ። ገና ስራውም የተጀመረና እኔ ለራሴ ቦርሳ ያልከፈት ብሎኛ በሳይና ያለው እዚህ